ሲናገር እንደዚህ ይላል። መጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። ኦኬ ወደ ፍርድ አስቀድሞ የሚገባ ሰው ሲናገር ምን ሲል ምን መርማሪ በሌለበት ሁኔታ ጻድቅ ይመስላል፣ ባልንጀራው ግን መጥቶ ይመረምረዋል ይላልና እስቲ የተናገረውን ሐሳብ የወንድማችንን ዛሬ እንደ እግዚአብሔር ቃል የምንመረምር ይሆናል። ሰው ይሄንን ለማድረግ መለስ እናድርገውና አንድ ባንድ የተናገራቸው ነገሮች እያቆምን የተወሰነ ነገሮችን እንልበታለን ማለት ነው። ኦኬ እስቲ እንመልሰዋ። ኦኬ መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት ነው። የካህናት አለቃ ማለት ነው። ኦኬ ወንድማችን ምን ብሎ ነው የሚጀምረው? አማላጅ ማለት ሊቀ ካህናት ማለት ነው ብሎ ነው የሚጀምረው። ይሄ የተለያዩ ሐሳቦችን ቢውልድ ሲያደርግ ወይም ሲገነባ መሰረት የሚሆንለት ሐሳቡ ነው። ኦኬ ይሄ ባይዜ የመጀመሪያው ፕሬሚሱ ነው። ሐሳቡን የሚገነባው በዚህ ፕሬሚስ ላይ ነው። ኦኬ መሰረቱ እቺ ናት። ምን የምትላት አማላጅ ማለት ሊቀ ካህናት ማለት ነው። ኦኬ በዚህ ላይ ነው ከዛ በኋላ ቢውልድ የሚሆነው መሰረታችን። በነገራችን ላይ የተለያዩ ሐሳቦችን ስንገነባ መሰረታችን እንደ አለት የጠነከረ ካልሆነ በቀላሉ የሚመታ ሐሳብ ይሆናል። ከዛ በኋላ የምንገነባው ሐሳብ በቀላሉ የሚፈርስ ይሆናል። ግዴታ መሰረት ጠንካራ ሊሆን ይገባል። ስለዛ መሰረቱን አስቀድመን ልንመረምረው ይገባል። የምር አማላጅ ማለት ሊቀ ካህናት ማለት ነው ወይ ስንል አይደለም። ኦኬ አማላጅ